መምህር እስር ቤት ገብቷል። ምን ስላለ ሰማው። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያረጋዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ ነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ እዚህማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ፣ አንደኛውና የመጀመሪያው ምክንያት ሕዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት፣ መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን በጣም ተጨፍጭፏል። በዚህ ጋር በሚስማር ተመቷል፣ በዚህ ጋር ተወግቶ ተቆርጧል። በጣም ነበር የሚያሳዝነው ወንድሜ። በጣም ቆንጆ ወንድም ነበረኝ። በጣምም ልጅ ነው፣ ኢብናኑ ልጅም ነበረ እና ርቦት ነው ምግብ ስጪኝ ሲለኝ እንኳን ልሰጠው አልቻልኩም በሰዓት። እየተለዩ ምዕመናን የተሰዉበት፣ እየተለዩ የተደበደቡበት፣ እየተለዩ የተዘረፉበት፣ እየተለዩ የተፈናቀሉበት የአንድ ወር አራስ ደም ሕፃን ልጇን ይዛ ወደ ቤተ ክርስቲያን እየተንቀጠቀጠች በዛ ጭንቅ ውስጥ የመጣችበት ነው። የተሰዉ ምዕመናን ስጋቸውን አስከሬናቸውን የሚያነሳ ሰው ጠፍቶ ምድረ በዳ ላይ ሜዳ ላይ ፀሐዩ ዝናቡ ሲፈራረቅበት ነው የዋለው። እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ሕይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኛ መታገስ አንችልም። እኛ ጋር እየሰማነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንን ሀገርን አስበው ይጾማል፣ ቤተክርስቲያንን አስበን እንጾማለን። በመጮህ አይደለም፣ በነገራችን ድምጽ እናሰማ በማለትም ብቻ አይደለም።
ለቤተ ክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ሌላ መከራ ሲመጣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንለው? ሲመከራ ስንሰማው ቀላል፣ እግዚአብሔር ካላስቻለ ግን በጣም ከባድ። ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ? ይረሱታል። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለ እርሱም እንዳልሰጠን ጭምር እናጎረመረመበታለን። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅማ ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማል። የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ነው። ሆነ ሰሞን አለን ብለን እንነሳለን። በአስሩም ቀበሌ ከዛዋና እዚህ ተወልደው ያደጉ ሻሸመኔ ለፍተው ሸንኮራ ሽጠው ለአቅመ አዳም ደርሰው ልጅ አይተው የሰሩትን ሁሉ ንብረታቸውን እንዳለ የወደመው የኦርቶዶክስ ልብ እውነት በጌታ ቃል ያላጠቡት ጡቶችና ያረከሱ ማዘብ ባልቀል ይመጣል ተባለው ይሄ ነው። ወንድሞቻችን በየበረንዳው ታድረዋል። መንግስት አለ ብለን ነበር፣ ግን እግዚአብሔር የሰማይ አምላክ ጥሎ አይጥለንም። ያሳዝናል። መንግስት አለ ብለን ነበር፣ አይናችን ከፍለን የተያለ ተጠቃሚ ድርጊቱ ሲፈጸም በ7 ሰዓት ነው። ከሌሊቱ 7 ሰዓት የተፈጸመ ምንም የሚከላከልልን በማጣት የ42 ቤተሰብ አባወራዎችና 4 ቤተሰቦች ጠቅላላ በቢላ ታርደው አልቀዋል። ሌሎች ንብረታቸው ተቃጥሎ ወድመዋል።